ወትሳፕ ማይ ፋሚሊስ እንዴት አላችሁ? እንዴት ከረማችሁ? እንዴት አመሻችሁ? እኔ ያለሁላችሁ ዛሬም እጅግ አስገራሚና ልብ አንጠልጣይ እውነተኛ ታሪክ ተመልሰን መጥተናል። እስከ ቪዲዮ መጨረሻ ድረስ አብራችሁ እንድትቆዩና እንደተለመደው ላይክ፣ ሰብስክራይብ፣ ሼር፣ ኮሜንት ማድረጋችሁ እንዳይረሳ። እስከ ታሪካችን ፍጻሜ ድረስ አብራችሁ ቆዩ። ቀጥታ ወደ ታሪኩ እንሄዳለን። ወደ ታሪኩ በኒውዮርክ የሺህ ዓመቱ ድግስ በከፍተኛ ሁኔታ ሲከበር የ30 ዓመቱ ኤልያስ በታይምስ ስኩዌር ውስጥ ተጠምዶ ነበር። ነገር ግን ከአንድ ቅጽበት በኋላ ሁሉም ነገር በጨለማ ተዋጠ። የሺህ ዓመቱ ደስታ ወደ ዘላለማዊ እንቅልፍ ተቀየረ። ኤልያስ አይኑ ሲገልጥ የለመደው የኒውዮርክ ከተማ በጫጫታ እና የብርሃን ወላፈን ጠፍቶ በዙሪያው የሚሰማው ነገር ቢኖር በረዶ የሚመስል ጸጥታ የተዋጠው የክፍሉ ስሜት ብቻ ነበር። በ1999 የገባው እንቅልፍ በ2026 ዓመተ ምህረት የሕክምና ማዕከል ውስጥ እሱን እንደቀሰቀሰው ሲረዳ ልቡ እንደ ከበሮ ይመታ ጀመር። ኤልያስ ከአልጋው ተነሳ። አካባቢው እሱ ከሚያውቀው የቴክኖሎጂ ዘመን እጅግ የራቀ፣ ሕንፃዎቹ መስታወትና ብርሃን ብቻ የሆኑበት የሰማይ ጠቀስ ሕንፃዎች መካከል መራመድ ጀመረ። ከተማዋ በቴክኖሎጂ የዳበረች ብትመስልም የሰዎች ፊት ላይ የሚታየው ድንጋጤና ምስጢር ግን ግራ አጋቢ ነበር። ኤልያስ መንገድ ላይ ሲሄድ የሚያያቸው ሰዎች፣ በልብሳዎች ላይ የሚታዩት እንግዳ ምስሎች እና በየቦታው የተለጠፉት መመለሻ የለም የሚሉ ማስጠንቀቂያዎች እሱ በሌለበት ጊዜ የሆነ ነገር እንደተፈጠረ ይጠቁማሉ። ለምን እንደተኛ የሚያስታውሰው ነገር አልነበር። ነገር ግን በሆስፒታሉ የነበረው መዝገብ የተመረጠው የሚል ስም ሰጥቶት ነበር። በየመንገዱ የሚንቀሳቀሱት ሰዎች የኤልያስን አይን ሲመለከቱ ልክ እንደ የጠፋ አምላክ ያዩ ያህል ይደነግጣሉ። ይህ ደግሞ በኤልያስ ልብ ውስጥ የነበረውን ፍርሃት ወደ ጥርጣሬ እንዲቀየር አድርገውታል። በአንድ ትልቅ ማያ ስክሪን ላይ የራሱ ምስል ድንገት ሲለጠፍ ይመለከታል። ከስሩም ያለፈው ዘመን ምስክር ተነሳ የሚል ጽሑፍ ተጽፎበታል። ኤልያስ እየሮጠ ወደ አፓርታማው ለመመለስ ሞከረ። ነገር ግን የለመደው አፓርታማ ቦታ ላይ በአንድ የተከለለ በኤሌክትሮኒክስ መስ የተከለለ ወታደራዊ ጣቢያ ሆኖ ነበር። በዚህ ቅጽበት አንድ እንግዳ ሰው ወደ ኤልያስ ቀረብ አለና በሹክሹክታ እንዲህ ይለዋል። ኤልያስ፣ አንተ የተኛኸው በድንገት አልነበረም። የዓለም መጨረሻ ለማየት እንድትችል የተመረጠ መሳሪያ ነህ። እኛ የምንጠብቀው ቀን ዛሬ ነው። የምንመለከተው ነገር ሁሉ የሐሰት ዓለም ነው ሲል ይነግረዋል። የሰውየው ንግግር ሲያልቅ ሰማዩን ድንገት ወደ ደም ቀይ ቀለም ተቀየረ። የከተማዋ ሕንፃዎች እንደ መስታወት መሰበር ጀመሩ። ከውስጣቸውም የሌላ ዓለም ፍጥረታት መውጣት ጀመረ። ኤልያስ በ2026 ዓመተ ምህረት የነቃው ለወደፊት ሕይወት ሳይሆን ዓለምን ወደ ቀድሞ ሁኔታው አለመመለስ የሚደረገው የመጨረሻው ጦርነት መጀመሪያ ላይ ለማቆም ነበረ። በዙሪያው ያለው ዓለም ሲፈራረስ ኤልያስ እሱ ማን እንደሆነና ለምን በ1999 እንቅልፍ ውስጥ እንደተጣለ የሚገልጠው ሚስጥር የሰው ልጅ ወደፊት ዕጣ ፈንታ ላይ እንደተንጠለጠለ ይረዳል። ያ የኒውዮርክ ምሽት ከኤልያስ አዲስ መነቃቃት ሳይሆን ከጨለማው ዓለም ጋር የሚደረግ የሕይወትና የሞት ትግል መግባበር ሆነ። አሁን ጊዜው አጭር ነው። የዓለም መዳን በእጁ ላይ ይሁን ወይም መጥፋ፣ ኤልያስ በኒውዮርክ ፍርስራሽ መሃል የቆመው በሚስጥር የተከበበ የጊዜ እስረኛ ሆኖ ነው። ኤልያስ በ2026 ዓመተ ምህረት ዓለም ውስጥ ራሱን ለማግኘትና ለምን እንደተመረጠ ለማወቅ በሚያደርገው ጉዞ ውስጥ ቀጣዩ እርምጃው ምን መሆን አለበት ብለው ያስባሉ? ሐሳባችሁን ኮሜንት ላይ አሳውቁኝ። እኔም ታሪኬን እዚህ ጋር ቋጫለሁ። ለማንኛውም ለማሳወቅ ያህል ቲክቶክ ላይ በጣም ብዙ ኮዳስ ቲዩብ አካውንቶች ስለተከፈቱ
እውነተኛውና እኔ የምለቅበት የቲክቶክ አካውንት እዚህ ከስር አስቀምጬላችኋለሁ። በሱ የገባችሁ ላይክ፣ ፎሎ፣ ሼር፣ ኮሜንት ኮፕሊንግ በማድረጋችሁን እንዳይረሳ። እስከዛሬም ድረስ አሳያችሁ በማመሰግናለሁ። እስከ ነገ ቀጣይ ካቢክ እስከምንገናኝ ድረስ ይመቻችሁ።